የኛ አምላክ እንኳን ሰው ቀቅላችሁ ብሉ ሊል በጌታ በኢየሱስ በጣም ነው ኢምራን ከባድ ነገር አንተ ክርስቶስን የምታስተምረው ነገር ከየት እንደሆነ መጽሐፍ ፈልፍለ ማይሆን ነገር ታመጣና ቀቅላችሁ ብሉ አለ ትላለ እንዴ ተው እንጂ ኢምራን እሺ አሁን ማሳጀ ላቅርብ ይታይሻል ቅዱስ ሙሉ አሳየኝ ያ መጽሐፍ ቅዱስ ሙሉ አየሽው ልክፈተው ቀጥል እሺ እዚህ ጋር ምን ይላል ይሄ መጽሐፍ ቅዱስ እሺ ኢትዮጵያ ማህበር ኦርቶዶክስ ተዋሕዶ የታተመ ይሄ ባይዘዌ የኛ ትክክለኛው መጽሐፍ ቅዱስ አይደለም 82 አሃዱ ነው እሺ አሳየኝ ከፍተህ አሳየኝ ትክክለኛ አይደለም ማሽን እሺ መረጭ በቃ ላስመጥሽ ያው እዚህ ጋር አንድ አለ ሌላ ጥቁሩ አለ ይሄ አለ ይሄኛው በዚህኛው ላግልሽ ይሄኛው አለ ይሄኛው አለ ጥቁሩን ያው ነው መሀለኛው ሁለቱም ጥቁር ናቸው መሀለኛው ይሄኛው እሺ ያው ይሄን ተቀባይቻ ጀማ ከዚህ እናውጣላት መጽሐፈ ነገሥት ንክፈተው አንዴ አለ ንጉሱ ምን ሆነሽ ነው አላት እርሷም ይቺ ሴት ዛሬ አንድ ንበላው ዘንድ በይ አሁን ደርሰሻል እሺ አይ ተናድጄ ስላለው ነው አትነደኝ ቀጥይ አይ ኢምራን ያንተ ልካለም ላምበብ ቆይ ንጉሱ ምን ሆነሻል አላት እርሷም ይቺ የዛሬ አንድ ንበላው ልጅሽ አምጪ ዛሬ አንድ ምበላው ልጅሽ አምጪ ነገም ልጄም እበላለው አለችኝ እንበላለን አለችኝ ምበላው ምግብ ቆይ ንጉሱ ምን ሆነሽ ነው አላት እርሷም ይቺ ሴት ዛሬ አንድ እንበላው ልጅሽን አምጪ ነገም ልጄን እንበላለን አለችኝ ማን ልጇ ልጄንም ቀቅለን በላ ነው በማግስቱ እንድንበላው ልጅሽን አምጪ አልኳት ልጇንም ሸሸገችው ብላ መለሰችልኝ ለማን ቆይ ወንድሜ አንዴ ቆይ እዚህ ጋር ቅድም ሰምታችሁ ከሆነ ልጅ ተቀቅሎ የተበላበት መጽሐፍ ቅዱስ ላይ የለም ኢየሱስ ክርስቶስ አላለም ነው ያልኩት ኢየሱስ ክርስቶስ ልጅሽን ቀቅለሽ አምጪ አላለም እኔም እንደዛ አልኩ ኢምራን እንደዛ ነው ያልኩት እሺ ወላሂ አልኩ እኔም እንደዛ አልኩ እኔ ያልኩት ምንድነው መጽሐፍ ቅዱስ ላይ ሁለት ሴት ልጆች ልጃቸውን ቀቅለው በልተዋል ሁለተኛው ደግሞ ሊበላሰብ ልጇን ደብቃለች ብያለሁ ታሪኩ አለ አይደል አምነሻል ግን ያንተ አምላክ አልከኝ እኔ እኮ ታሪኩ ያንቺ አምላክ ልጅሽን ቀቅለሽ ቢ አላት አልከኝ መጽሐፍ ቅዱሱ ግን ይላል እሱ ደግሞ ንጉሱን አግኝታ እሺ ቆይ እሱ ላሳይሽ ምኑን ኢየሱስ ክርስቶስ ልጅሽን ቢበት ይበላል እግዚአብሔር ሰዎችን ልጃችሁን ቀቅዬ አበላችኋለሁ ብሏል ከየትኛው ላሳይሽ ምረጪ እሱ ያለበትን ከየትኛውም ቀጥታ ኢየሱስ ክርስቶስ ልጃችሁን ቀቅዬ አበላለሁ ያልከውን አሳየኝ ዛሬ ምረጪ ከየትኛው አወጣሽ ከነዚህ ደስ ካለክ እስኪ መጽሐፍ ቅዱስ ብለህ ካወራኸው አሳየኝ ያው እሺ ከዚህ ልጀምር ያው ምክንያቱም ከዚህ ነው ቲክቲክ አድርገህ ያስቀመጥከው ለዛ ነው ይሄ ምልክት አለ ይሄ ሙላ ቢባል ለዛ አቋም አያሳስብም በልሽ በዚህኛው አወጣልሻለሁ ከፈለሽ በዚህ መውጣልሻል አሁን ታወጣልኛለህ እሺ ያው ላይ ማውጣት ትችላለህ ትንቢተ ሕዝቅኤል ምዕራፍ 5 እሺ ትንቢተ ሕዝቅኤል ምዕራፍ 5 እስኪ አንብቢልኝ አንድ የራሴን ባይብል ልክፈት ይቅርታ ይቻላል ወይ የቅድሟን ክፈትልኝ እችኛዋን ችግር የለውም እንከፍታለን እሷን ትንቢተ ሕዝቅኤል ምዕራፍ 5 እሺ ምዕራፍ 5 ቁጥር 8 ላይ ያው እስቲ አንብቢ ምንድን ነው የሚለው ከጎዶሎ ነው የምጀምረው ወይስ ከላይ ሙሉ መጀመሪያ ነው ስለዚህ ምክንያት በዚህም ምክንያት በኢየሩሳሌም ላይ ያሉ ወላጆች በእርግጥ ልጆቻቸውን ይበላሉ አሁንም ምን ነው ያጨበጨብከው በዚህም ምክንያት አለ በቁጣ ሳወርድባቸው በዚህም ምክንያት በኢየሩሳሌም ላይ ያሉ ወላጆች በእርግጥም ልጆቻቸውን ይበላሉ
ልጆቻቸውም ወላጆቻቸውን ይበላሉ። በዚህ አይነት ሁላችንም እቀጣለሁ፣ የተረፉትን በአራቱ ማዕዘናት እበትናቸዋለሁ ይላል። ከስር ምን ይላል? ስለዚህ ሕያው አምላክ እንደመሆኔ እኔ እግዚአብሔር የምለው ይህ ነው፣ ክፋትንና እርኩሰትን የተሞላበትን ነገር ሁሉ የምፈጽም የቤተ መቅደሴን በማርከሳቸው ምክንያት እኔ ያለ ምሕረት እንድትዋረዱ አደርጋለሁ። እዚህ ጋር ቁሚ አንዴ፣ ቆይ አንዴ፣ እዚህ ጋር ቁሚና አድራጊው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ምን አደረገ? ማንን የቀጣው? የኢየሩሳሌም ሕዝብ ሰዎችን። አዎ ምን አደረጋቸው? በእኔ ቅጣት የተነሳ ልጆች እናቶቻቸውን ይበላሉ፣ ልጆች እናቶቻቸውን፣ እናቶች ደግሞ ልጆቻቸውን ይበላሉ። አላሁ አክበር አለይኪ ማሻአላህ አለይኪ። እንዳታስወጣኝ እሺ። አቶች ማለት አንዴ በቃ ሃሌሉያ ማሻአላህ አሜን። ቅድም ሰምታችሁ ከሆነ ምን ላይ ነው ብሉክ? አንዴ እዚህ ጋር ቁሚ አንዴ። እግዚአብሔር አያስበላም ስትል ነበር። ኢምራን ዋሽተሃል፣ ተናድጃለሁ ነበር። ግን ማሻአላህ በራሷ መጽሐፍ ቅዱስ እግዚአብሔር ሰዎችን ቀቅሎ እንደማያስበላ እንዳስበላቸውም አምናለች። በጣም አድርጌ አመሰግናለሁ ኢምራን። ይሄ የሚለው ደግሞ ብሉይ ኪዳን ላይ ነው። እሺ ብሉይ ኪዳን ማለት ደግሞ ኢየሱስ ክርስቶስ ዋናው እግዚአብሔር አስበልቷል። በፈለገ ጊዜ ይሁን ዋናው ተበልቷል። እሺ ትክክል ነህ። ኢየሱስ ክርስቶስ መስቀል ላይ ተሰቅሎ የብሉይ ኪዳንን ሙሉ ሕጎች ሽሮ በመስቀሉ ሙቶ አዲስ ኪዳን የተባለ መጽሐፍ ቅዱስን አዲስ ኪዳን ታውቃለህ አይደል? ብሉይ ኪዳንና አዲስ ኪዳን እንደሆነ አይደል ኢምራን? አዎ እናውቃለን። በቃ ይሄ የብሉይ ኪዳን የድሮ ኢየሱስ ክርስቶስ መጥቶ ለኛ ለሰዎች ከመሰቀሉና ከመሞቱ በፊት የነበሩትን ሕጎች እያመጣ አታውራ። እኛ በአዲስ ኪዳን ኢየሱስ ክርስቶስ ለኛ ሲል ተሰቅሎልን በሰላም በጣም ድነን ተፈውሰን እሱን እየተከተልን ነው ኢምራን። ይሄ ደግሞ አንተን ምንም ሚነካክ ነገር አይደለም። ባይዘዌ ደግሞ ይሄ ደግሞ ላወራሽ አዳምጪ እሺ። በመጀመሪያ እሱ ራሱ ሰዎችን ሲያባላ ሰዎችን ሲያስቀቅል ከርሞ ቆይቶ አዲስ ኪዳን ላይ ከ2000 ዓመት በኋላ መጥቶ መልኩን ቀይሮ የፍቅር አምላክ ነኝ እወዳችኋለሁ ብሎ ቢሰቀል ይሄ አምላክ ትክክለኛ አምላክ አይሆንም። ለምን በብሎ አይደለም እንዴ? ስለዚህ እግዚአብሔር ዋናው አስበልቷል። ሲያስበላ ቆይቶ መልኩን ቀይሮ ቢመጣ እኛ ምንም አያገባንም። ዋናው እንዳስበላ ያስበላው ኢየሱስ ክርስቶስ እንደሆነ ማመንሽ ነው። በጣም አድርጌ አመሰግናለሁ። ስለዚህ በመጽሐፍ እግዚአብሔር ሰዎች እርስ በርሳቸው እንዲባሉ ያደርጋል። 4 ነጥብ። ቀጥይ ደግሞ አንቺ